አንድ ቀን አንድ ፕሮፌሰር ለተማሪዎቹ የህይወት ትምህርት በምሳሌ ሊያስተምራቸው ፈልጎ ተማሪዎችን ከጠራ በኋላ አንድ ባዶ ባልዲ አስቀመጠና ትላልቅ ድንጋዮች አምጥቶ ሞላው። ለተማሪዎቹም ይሄ ባልዲ ሞልተዋል ብሎ ጠየቃቸው። እነሱም አዎ ሞልተዋል ብሎ መለሱ። ከዛ ትናንሽ ጠጠሮችን አምጥቶ እንደገና ወደ ባልዲው ጨመረ። እነዛ ትናንሽ ጠጠሮችም ትላልቅ ድንጋዮች መካከል ባለው ክፍተት ወደ ውስጥ ገቡ። አሁንስ ሞልተዋል አላቸው ፕሮፌሰሩ። አዎ አሁን ሞልተዋል አሉ። እንደገና አሸዋ አምጥቶ ወደ ባልዲው ጨመረ። አሁንም አሸዋው ጠጠሮቹ መካከል በነበረው ክፍተት ወደ ውስጥ ገባ። ለተማሪዎቹም አሁንስ ሞልተዋል አላቸው። እነሱም አዎ አሁን በትክክል ሞልተዋል አሉ። እንደገና አንድ ትልቅ ብርጭቆ ውሃ አምጥቶ ወደ ባልዲው ጨመረ። አሁንም ውሃው ወደ ውስጥ ገባ። ተማሪዎቹም በጣም ተገረሙ። ፕሮፌሰሩም እንዲህ ሲል አስረዳቸው። ህይወት ልክ እንደዚህ ባልዲ ነች። በህይወታችሁ ለትላልቅ ጉዳዮች ቅድሚያ ከሰጣችሁ እነዛ ትናንሽ ነገሮች ራሳቸው መግቢያ ክፍተት አያጡም። ነገር ግን ህይወታችሁ ቀድማ በትናንሽ ጉዳዮች ከሞላች የህይወታችሁ ትላልቅ ጉዳዮች መግቢያ ያጡና ወደ ህይወታችሁ ሳይገቡ ይቀራሉ። ስለዚህ በህይወታችሁ ትላልቅ ነገሮችን አስቀድሙ። እነሱን ስታስቀድሙ ለሁሉም ነገር ቦታ ትሰጣላችሁ ማለት ነው አላቸው። በዚህ ዓለም ላይ ብዙ ሰዎች በህይወታቸው ለትናንሽ ነገሮችን ቅድሚያ ይሰጡና እነዛ ትላልቅ ነገሮች መግቢያ ሲያጡ ህይወታቸው በትናንሽ የማይረቡ ጥቃቅን ነገሮች ተሞልቶ ይኖራል። በህይወትና ስኬት ዙሪያ ሰፋ ያሉ ትምህርቶችና ምክሮችን ከፈለጉ ፕሌይን የተሰኘው ዩቲዩብ ቻናላችንን ይቀላቀሉ።